قل يا عبادي الذين آمنوا اتقوا ربكم للذين أحسنوا في هذه الدنيا حسنة وأرض الله واسعة إنما يوفى الصابرون أجرهم بغير حساب أنت نبي هوي لنزال آمنوا تباروتشي ጌታችሁን ፍሩ በላቸው ለነዚያም በዚህ ምድር ዓለም ስራቸውን ላሳመሩ መልካም እንዳላቸው ያላህም ምድር ሰፊ ናት ሃይማኖታችሁን በተረጋጋ መንፈስ የምታከናውኑበት ቦታ ተሰደዱ በእርግጥ ለታጋሾች ብቻ ምንዳቸውን በገነት ያለ ሂሳብ ያለ ገደብ ይሰጣቸዋል ይህ አንቀጽ ጃፈር ኢብኑ ጣሊብ ወደ ሐበሻ እንዲሰደድ የሚያበረታታ መልእክት ነው ይባላል قل إني أمرت أن أعبد الله مخلصا له الدين አንተ ነብይ ሆይ ለሰዎች እኔ ስግደት እርድ ስለት መንፈሳዊ ፍራቻ ክጃሎ መማፀን የመሳሰሉትን የሃይማኖት ዘርፎችን ለርሱ ለአላህ ብቻ በማድረግ ፍጹም በጠራ ሁኔታ ከማሻረክ ነፃ ሆኜ አላህን እንገዛ ታዝዣለሁ በል وأمرت لأن أكون أول المسلمين በመጨረሻው ዘመን ህዝቦች መሃል የመጀመሪያው ሙስሊም እንደሆን ታዝዣለሁ በል قل إني أخاف إن عصيت ربي عذاب يوم عظيم አንተ ነብይ ሆይ ለሰዎች እኔ ጌታዬ አላህ በአምልኮ በማሻረክ ባምጽ የትልቁን የቂያማ ቀን ቅጣት እፈራለሁ በል قل الله أعبد مخلصا له ديني አንተ ነብይ ሆይ ለሰዎች እኔ ስግደት እርድ ስለት መንፈሳዊ ፍራቻ ክጃሎ መማፀን የመሳሰሉትን የሃይማኖት ዘርፎችን ለርሱ ለአላህ ብቻ በማድረግ ፍጹም በጠራ ሁኔታ ከማሻረክ ነፃ ሆኜ አላህን እገዛለሁ በል فاعبدوا ما شئتم من دونه قل إن الخاسرين الذين خسروا أنفسهم وأهليهم يوم القيامة ألا ذلك هو الخسران المبين አንተ ነብይ ሆይ ለሙሽሪኮች ካላህ ሌላ ጣዖታትንም ሆነ ጋኔልን የፈለጋችሁትን ተገዙ በእርግጥ ከሳሪዎችም ማለት እነዚያ የቂያማ ቀን ነፍሶቻቸውንና ቤተሰቦቻቸውን የከሰሩ ናቸው በላቸው ልብ በሉ ይህ ገነትን አጥቶ ገሃነም መግባት ግልጽ ኪሳራ ነው لهم من فوقهم ظلل من النار ومن تحتهم ظلل ذلك يخوف الله به عباده يا عباد فاتقون ለነርሱም ለገሃነም ሰዎች ከባላያቸው እሳት የሆኑ ጥላዎች ከበታቾቻቸውም ጥላዎች አለላቸው ይህም በገሃነም የሚገኝ ከላይም ከታችም አጥላይ እሳት አላህ ባሮችን የሚያስፈራራበት ሲሆን ባሮቼ ሆይ እኔንም ብቻ ፍሩ والذين اجتنبوا الطاغوت أن يعبدوها وأنابوا إلى الله لهم البشرى فبشر عباد እነዚያ ጣዖታትን መገዛቷን የራቁ ወደ አላህ የተመለሱ ለነርሱ በምድር ዓለም የተረጋጋ ህይወት ከሞት በኋላ የገነት ብስራት አላቸው አንተ ነብይ ሆይ እኔም ብቻ የሚያመልክ ባሪያዬን አብስ الذين يستمعون القول فيتبعون أحسنه أولئك الذين هداهم الله وأولئك هم أولو الألباب እነዚያ ንግግርን በጥሞና አድምጠው ያላህና የመልእክተኛው መልካም ትእዛዝ የሚከተሉ እነዛም እንደነዚህ አይነቶቹ አላህ ወደ ሐቅ መንገድ የመራቸው ናቸው እነዛም ያስተዋይ ልቦና ባለቤቶች ናቸው أفمن حق عليه كلمة العذاب أفأنت تنقذ من في النار አንተ ነብይ ሆይ ከክህደቱ ላይ መለስ የቆረጠ ለኛ ያላህ የቅጣት ቃል ውሳኔ የተረጋገጠበትን የሳት የሆነን ሰው አንተ ታድነዋለህን ፈጽሞ አታድነው لكن الذين اتقوا ربهم لهم غرف من فوقها غرف مبنية تجري من تحتها الأنهار وعد الله لا يخلف الله الميعاد ገርግን እነዚያ ጌታቸውን አላህ የሚፈሩ ትእዛዛቱን የሚያከብሩ በገነት ከክፍሎች በላይ ክፍሎች የተገነባባት ከበታቿም ወንዞች የሚፈሱባት ህንጻ ሊሰጣቸው ያላህ ቃል ኪዳን ተገብቶላቸዋል አላህም ቃል ኪዳኖቹን አያፈርስም ألم تر أن الله أنزل من السماء ماء فسلكه ينابيع في الأرض ثم يخرج به زرعا مختلفا ألوانه ثم يهيج فتراه مصفرا ثم يجعله حطاما إن في ذلك لذكرى لأولي الألباب አንተ ነብይ ሆይ በርግጥ አላህ ከሰማይ ውሃን አውርዶ ውሃንም ወደ ምድር አስርጎት በምድር ላይ ሲመነጭ ከዚያም ቀለሙ የተለያየ ተክል ሲበቅልበት ከዚያም ተክሉ ደርቆ ቢጫማ ሲሆን ታየዋለህ
ከዛም የተሰባበረ ያደርገዋል። በእርግጥ በዚህ ክስተት ውስጥ ላስተዋይ ልቦና ባለቤቶች ግሳጼ አለበት። أفمن شرح الله صدره للإسلام فهو على نور من ربه فويل للقاسية قلوبهم من ذكر الله أولئك في ضلال مبين ልቡን ለኢስላም ትክክለኛ እምነት ያሰፋለት ሰው ከጌታው ዘንድ በሆነ ብርሃን ላይ የሆነ ልቡ እንደደረቀበት አይደለም። ወየውላቸው ያላህን ግሳጼ የነቢያትን መልእክት የማይቀበሉ